ሰላም ናችሁ? ነው ያለው። ሰላም ነኝ። ውድ ኢትዮጵያውያን ናችሁ በሙሉ። ዛሬ አዲስ ዩቲዩብ ከፍቼ ነው። ከዚህ በፊት ዩቲዩብ ከፍቼ ነበረ። ወደ 7000 አካባቢ ደርሼ ሰብስክራይቡ 7000 ቢሆኖቹ በጣም ብዙ ሰዓቶች ሞልቶ ነበሩ። ግን የሰው ቪዲዮ ስለነበረ እንዳለ አነሱብኝ ማለት ነው። እና ከዛ በኋላ ትንሽ ብራክ ወሰድኩኝ። ቢያንስ አንድ አመት ያክል ቆይቼ አሁን ደግሞ በዛው ከፍቼ ቀጠልኩኝ። ልቀጥል አሰብኩኝ። ምክንያቱም ምንም ባስብ ምንም ከዚህም ከዛም በቃ ያሰብኩት ነገር ሁሉም በቃ ከዩቲዩብ ጋር ነው ሀሳቤ። ምክንያቱም እንደሚያዋጣ እንደሚጠቅም ውስጥ ያውቋልና ከዚህ በኋላ አሁን ያለው ነገር ለኤዲቲንግ መስራት ፈልጋለሁ። ምንም አልተማርኩም። ከኦንላይን ብቻ ተማርኩኝ። ኦንላይን ተምሬ በጣም በእውነት ያለው እውቀትን አካፍልላችኋለሁ። እናንተ ደግሞ እኔን በጣም ከልባችሁ ከተከታተላችሁ በጣም በእውነት ካሰባችሁ ይሳካል ማለት ነው። ኤዲቲንግ እንዴት እንደምሰራ ለእናንተ የሚያስፈልግ እናንተ የምትፈልጉ የምትጠይቁትን ሁሉ አሳያችሁ ዝግጁ ነኝ። ዛሬ መግለጫ ነው። የመጀመሪያ ጊዜ እንትኖች እናንተ እንድትከታተሉ ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ። በእውነት በፊት የነበረው የከፈትኩትን ቪዲዮ የሰው ቪዲዮ ስለነበረ ያ ቪዲዮ ደግሞ ለምን ያለው ነገር እንዳለ በቃ አበላሽቶታል፣ ዘግቶታል። ኮፒራይት አሳይቶ ነበረ። ኮፒራይቱ ደግሞ በዛ ሰዓት ላይ የሆነ ሀሳቤ የሰው ቪዲዮ ስለነበረ በቃ የሰው ቪዲዮም ቅልቅል ነበረ ከኔ ጋር ማለት ነው። እና የሰው ቪዲዮ ስለነበረ ያ የሰው ቪዲዮ ደግሞ ግዴታ ኮፒራይት ማድረግ በቃ እንድለታሉ በሚለው አሰብኩኝና ዝም አልኩኝ። ኮፒራይቱ ከድርጅቱ ጋር እንኳን አልተከራከርኩም፣ ዝም አልኩኝ። ኮፒራይቱም ደግሞ እንደሚወጣ አላሰብኩም። የሰው ቪዲዮ አውጥቶ የኔን እንደሚያስቀራ አላወቅኩም እና ዝም አልኩኝ። ዝም ከማለት የተነሳ ምንድን ነው ያደረጉት? እንዳለ በቃ ዘጉበት። እንዳለ በቃ ዝግትግት ታደረጉብኝ። ዜሮ ሆነ ማለት ነው። በአንድ ዜሮ ሆነ። በሁለት ወር ውስጥ ነው በእውነት 6000 ምናምን ወደ 7000 ተጠጋግቷል። ያንን ፎሎወር አገኘሁት። ግን ካገኘው በኋላ በቃ ደስ የሚል ስሜት አለ። በቃ በጣም ደስ የሚል ስሜት እንደገና ያለው ስሜቱን አትጠይቁ። በእውነት የሆነ በቃ ብሩን ሳትቀበሉ ራሱ ምንም ነገር ሳትቀበሉ ገና ሲታስቡ በጣም ውስጣችሁ በቃ ወይኔ ያለው ጭንቀት አትጠይቁ። ከተዘጋ በኋላ እና ባይዘጋ በእውነት ይህንን የት ደርሼ እንደነበረ ያውቃለሁ። ግን የምን ያደርጋል የሰው ነው። የሰው ሲሆን ደግሞ ምንም አይደለም። ይሄድ ምንም የጥፋት የራሴ እንደሆነ ስላሰብኩኝ ምንም አላልኩም። ይሄድ አልኩና ዝም አልኩኝ። ትንሽ ተደበርኩኝ። ተስፋ ቆረጥኩኝ። ተስፋ ቆርጬ በቃ ለትንሽ ጊዜ ወይኔ ሰዎች የመጡ መሰለ ሪከርድ እያደረጉኝ ሰዎች የመጡ መሰለ። የሰው ቤት ይኸው ሰው ቤት ይሄ ነው። የሰው ቤት ይሄ ነው። የሰው ቤት ላይ እውነት የራሴ አሁን እኔ ሙኒታይዙም ይሙላ ሰዓቱን ሙሉልኝ እንጂ በእውነት አይናችሁ እያየ እኔ አገሬ ገብቼ ርፍ ብዬ በአገሬ እንደፈለግኩ ሰራለሁ ማለት ነው። ስልኩ የኔ ነው። ዋይፋይ ብቻ ነው የነሱ ስራ ጨርሻለሁ። ግን ለምን ደነገጥኩ ብትሉኝ ስለለበስኩ ብቻ የት ልትሄጂ ነው የለበስሽው? ምንድን ነው የሆንሽ ያለው? ምንድን ነው ያረግሽ ያለው ብሎ እንዳይጠይቁ በሚል ጭንቀት ነው እንደነገጥኩት። ከሰው ቤት መገላገል በእውነት እርስ በርስ በቃ ተገጋግዘን ተገፋፍተን በቃ እናንተ ግፉ ፉሽ አድርጉኝ። እኔም ደግሞ ቤተሰቦን እላችኋለሁ። አዎ ሼር ላይክ ሰብስክራይብ እያደረግን ሁላችን አንድ ላይ እናድጋለን። ሁላችን አንድ ላይ በቃ እንሄዳለን፣ ወደፊት እንገፋለን። ለምን እስከ መቼ ነው ሰው ቤት፣ ሰው ሀገር፣ ሰው ጓዳ፣ ሰው ኩሽና አንቆይም አንኖርም? ሰው ክላሱ እራሱ እኮ የኛ አይደለም። እውነት የሆነ ነገር ችግር ቢፈጠር እኮ ይሄ ክላስ የእናንተ አይደለም ነው የሚባለው። ስለዚህ ከእናንተ ጋር ስለ ኤዲቲንግ መስራት ፈልጌያለሁ። ኤዲቲንግ እንዴት እንደሚጭን ዩቲዩብ ያለው አፕሊኬሽኖች ሁሉ ስለምትፈልጉት አይነት ጠይቁ። ሁሉም ይዤላቸው ቀርባለሁ። በጣም ዝግጁ ነኝ እና ዛሬ የመጀመሪያ መግለጫ ስለሆነ እናንተ ደግሞ እንድትሰሙ ዛሬ ላይክ እስኪ ስንት ነው የምታደርጉኝ? ሰብስክራይብ ስንት ነው የምታደርጉኝ? መጀመሪያ ቀን ዌልካም ብላችሁ ተቀበሉኝ። ዩቲዩብ እንኳን ዌልካም ብለው እኔ በጣም ነው የምወዳችሁ። ዩቲዩብ እንኳን ዌልካም ብለው ይቀበል የለ እንደ እናንተ ደግሞ ኢትዮጵያውያን ናችሁ፣ ውድ ናችሁ፣ ፍቅር ናችሁ።
በእውነት ሀሳቢ ናችሁ፣ ተጨናቂ። አሁን እኔ ያለው የህይወቴን በቃ ታሪክን እናገራለሁ ብል ጊዜ ስለማይበቃኝ እኔ ደግሞ በቃ በሌላ አሰብኩኝ እንጂ በጣም ብዙ ነገር አለ። በጣም ብዙ ነገር አለ። በቃ እናንተ ግን እርዱኝ እርዱኝ እርዱኝ። በምትረዱኝ በገንዘብ አይደለም። ስልካችሁን ከፍታችሁ እንኳን ስራ እየሰራችሁ ዝም ብላችሁ ቁጭ አድርጉና ሰዓቷ ብቻ ትሙላ። እኔ ደግሞ ለእናንተ አሪያ ነው ሆነው ማለት ነው። አሪያ ሆንላችኋለሁ፣ በእውነት አሪያ ሆንላችኋለሁ። እኔን አይታችሁ ትበረታላችሁ። ብዙ ልጆች ዩቲዩብ እንድትከፍቱ አበረታታችኋለሁ። እንደገና እንዴት እንደሚከፈት ለአንዳንድ ልጆች ደግሞ እከፍትላችኋለሁ። የቻልኩትን አቅሜን ሁሉ ተጠቅሜ ባለን ጊዜ ከዚህ ወደፊት ትንሽ 2 ወር አካባቢ ሰዎች የራሱ ይሄዳሉ። በዛ ሰዓት እኔ ደግሞ ለእናንተም ከፍትላችኋለሁ። ለራሴ ሲያልፈኝ ለእናንተም በእውነት ዝም አልላችሁም። በጣም ጥሩ እንሆናለን፣ ዘና እንላለን። በሀገራችን ሰላም ሆኖ ሰብስክራይብ፣ ላይክ፣ ሼር አድርጉ። በጣም አምሮብኛል። ይኸው ዛሬ መጀመሪያ ቀን ኮንግራት ኖቴሽን ብላችሁ ተቀበሉኝ። እውነት እስኪ እንደወደዳችሁኝና በቃ ደስ እንዳላችሁ ለኔ ግለጹልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ በጣም ነው በቃ ያለኝ አክብሮት። በጣም እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ። ተባረኩልኝ። በጣም ወዳችኋለሁ።